መርቃቸው፣ እንቅፋት አይምታቸው። እግዚአብሔር በቤታቸው ይዋል፣ እግዚአብሔር በቤታቸው ይደር፣ መገኛው በቤታቸው ይሁን። እግዚአብሔር ቤታችሁን የበረከት ቤት ያድርግ፣ ትዳራችሁን የበረከት ትዳር ያድርግ። ልጆቻችሁን እግዚአብሔር ይባርክ። በልጆቻችሁ ተደሰቱ። በልጆቻችሁ እግዚአብሔር የደስታ ምንጭ በቤታችሁ ይክፈት። የልምላሜ ዘመን ይሆንላችሁ፣ ክፉ አያግኛችሁ። በምትሄዱበት ሁሉ የተዘጋ በር ይከፈትላችሁ። በምትገቡበት መስሪያ ቤት ሁሉ የእግዚአብሔር ሞገስ በእናንተ ላይ ይሁን። ሞገሱ በዮሴፍ ላይ የነበረችው የፈርዖንን ቤት እንዲገዛ ያደረገችው ያቺ ሞገስ እግዚአብሔር በእናንተ ላይ ያድርግ። ጠበቃ ይሁናችሁ፣ ዳኛ ይሁናችሁ። አጠገባችሁ እሱ ይከራከርላችሁ፣ እሱ ያሸንፍላችሁ፣ እሱ ይሟገትላችሁ። እግዚአብሔር